ከዚህ በፊትም ብዙ አውርተናል ስለ ታላቁ ግድብ ህዳሴ እና ዛሬም ነገም ደስተኞች ነን። ለእናት ሀገራችን እንቆማለን። እኛ ወጣቶች ደግሞ ግዴታ ከሀገር ጎን መቆም አለብን። ምክንያቱም እኛ ሀገርን መመስረት የምንችል ሰዎች እንጂ ሀገርን ማፍረስ ያለብን ጄኔሬሽን መሆን የለብን። ስሜ ታምራት ለሚ እባላለሁ። የቡሌ ሆራ ብለድ ባንክ አስተባባሪ ነኝ። እንደ ምዕራብ ጉጂ ዞን እንግዲህ እቅዳችን 800 ነው። እስካሁን ድረስ ያሰባሰብነው 612 ደም ዩኒት አሰባስበናል። ይሄ ደግሞ ጥሩ አቺቭመንት መሆኑን እንዳየን ነው። የሚቀጥል የሚሆን ስለሆነ የደም መለገስ በዛሬው ቀን በጋላና ቱሬ ወረዳ ላይ ደም እያሰባሰብን ነው። እንግዲህ የጋላና ህዝብ በዚህ አይነት ሆኖ ሰራተኛው እንዲሁም ገበሬው ወጣቶች ተሰብስበው በክረምት ግብር ላይ እየተሳተፉ ነውና ይሄ ትልቅና ይበል የሚያሰኝ ነገር ስለሆነ እናመሰግናለን ማለት እንፈልጋለን። ደም መለገስ ጥቅሙ የጎላ መሆኑን በዚሁ ህዝብ የትኛውም ማወቅ እንዳለበት ይሰማኛል። በተለይ ከውፍረት ጋር ተያይዞ እነ ስኳር የምንላቸው እንዲሁም ኩላሊት የልብ ህመምን ደም በሚለግሱ ሰዎች ላይ እንደማይታይ እንዲሁም ደግሞ የእድሜ ስናይ ደም የሚለግሰውና ደም የማይለግሰው ራሱ የተስተካከለ ይሆናል። እንዲሁም ደግሞ የሚኖርበት አመት ራሱ የሚጨምር ይሆናልና ደም መለገስ ጥቅሙ እንጂ ጉዳት ምንም እንደሌለው ነው። ግድቡን ተረባርበን ደሞዝ በማቁረጥ የተለያየ መዋጮ በማድረግ እናቶቻችን ከመቀነታቸው ላይ እየፈቱ ብዙ ብሮችን እየሰበሰቡ የዚህን ቀን ለማየት እጅግ በጣም በትልቅ ተነሳሽነት ሲሰሩ እንደቆዩ ሁሉ እኔም ዛሬ መላ ኢትዮጵያ ህዝብን እንኳን ደስ አላችሁ ማለት ፈልጋለሁ። እንዲሁም ከነሱ ውስጥ አንዱ ስለሆንኩኝ በጣም ደስ ብሎኛልና እንግዲህ ትልቅ ደስታ ነው የተሰማኝ። በአገራችን ላይ ስናይ ብዙ አቅም ያለን ሰዎች መሆናችንም እንዲሁም ደግሞ ብዙ ሪሶርስ እያለን ግን ያልተጠቀምንበት ሰዎች ነን። ከእንግዲህ በኋላ ይህንን ትልቅ ግድብ በመገደባችን ቀጣይም ደግሞ ጥሩ ነገር እናያለንና ከጨለማ ወደ ብርሃን የተሸጋገርንበት ቀን ስለሆነ እንዲሁም ከውጭም ከውስጥም ብዙ ጠላቶች እንግዲህ አባይ ላይ ብዙ ነገር ሲያሴሩ የታወቀና የሚታወቅ ነው። ያን ሁላ ግን አሸንፈን በፈጣሪ ኃይል እዚህ መመረሳችን በጣም ደስ ብሎኛል። አካለሚ በየተኮት ባኤ ገመችጊ ያብሳችሁ በርባዳ ሄዳ ሃሮምሳ ጀቹን ሃቲየሳ ኢትዮጵያ ሁንዲ ጀቹ ሰደርካን ጅሩ ዋን ጅሩ ወሊ ጉማቴ ፕሮጀክቲ ጃራቴ ዋንቴፍ መርሳ ሰደፋዳፍ ፕሮጀክቲን ኩን ሰደርካ ከነቲ ገዬ ተርባይኒ ለማፋን ተጃጀላ ኢብሴ ከኑ ሳቲን ባኤ ገመደ ጅራ ገመቹን kiyyali dachaadha gama biraatiin jala bultii kanatti ammoon dhiiga koo lammii koo lubbuu baraaruudhaaf egas kennu kootiin baay'eetti gammada kana qofaa miti marsaa duraallee kennee jira gara fulduraa akkasin itti cimsee yoo itti deeme lammii baay'ee gargaaruu danda'a waan ta'eef kana cimsee itti deema namni hunduu ammoo kana hubatee afaaninii miti gochaan hojii lubbuu baraaruu keessatti xiyyeeffatee hojjetee dansaa waan jedhu san qaba. Balaachoo Mokonnin jedhama. Itti gaafatamaa waajjira barnoota aanaa Galaanaati. Akka biyya keenyaatti rakkoon hammaataa keessaan alaan otoo nu qoru guutinsa bishaan keenya hidha guddicha Itoophiyaa marsaa sadaffaa guunnee tarbaayinii lammaffaa sochoofnee jirra. Kanuma giddu galeessa godhachuuf akka aanaa keenyaatti har'a gammachuu keenya ibsachaa waan hundumaan rakkoo dinagdee biyya keenya keessatti nuquu carsuudhaaf nutti hidhatan qolachuuf keessatti qabsaa'aa jirra. Qabsoon keenya immoo guyyaa har'aa kana qabsoo maallaqaan, qabsoo beekumsaan, qabsoo waan hunduma goonuun irra darbe qabsoo dhiiga keenya gumaachuutti itti fufnee jirra. Haga guutinsa bishaan keenya inni guddicha isa xumura isaatti qabsoo nu gaafatu hundumaa fi aarsaa nu gaafatu